ብዙ እስኪኖርህ አትጠብቅ። ምን እየጠበቅክ ነው? ገንዘብ፣ ጊዜ፣ እድል ወይስ አንድ ቀን ሁሉም ነገር ተስተካክሎ እንደሚመጣ ተስፋ? ወጣት ሆይ የሚያሳዝነው ነገር የሰውን ህልም የሚገድለው ውድቀት ብቻ አይደለም። ብዙ ጊዜ የሚገድለው መጠበቅ። ገንዘብ ሲኖረኝ ይጀምራለሁ። የተሻለ ካሜራ ሲኖረኝ ቪዲዮ ሰራለሁ። ሰዎች ሲደግፉኝ እንቅስቃሴ አደርጋለሁ። ፍርሃቴ ሲጠፋ እርምጃ እወስዳለሁ። ነገር ግን ይህንን ታውቃለህ? ህይወት ለማንም ፍጹም ሁኔታ አታዘጋጅም። ዛሬ የምትጠብቀው ነገር ነገ ሌላ ነገር ይሆናል። ዛሬ ገንዘብ ነው፣ ነገ ጊዜ ይሆናል፣ ከዚያ እድል፣ ከዚያ ሌሎች እንዲያምኑብኝ። እንዲህ እያለ ዓመታት ያልፋሉ። መጠበቅ በውጭ እንደ ትዕግስት ይታያል፣ በውስጥ ግን ህልምን የሚበላ ነቀዝ ነው። አንድ ቤት በነቀዝ ሲበላ ከውጭ ጠንካራ ይመስላል፣ ከውስጥ ግን እየተበላ ነው። መጠበቅም እንዲህ ነው። ከውጭ ገና ጊዜው አልደረሰም ትላለህ፣ ከውስጥ ግን እድሜህ፣ እድሎችህና መነሳሳትህ እየተበሉ ነው። የሚያስገርመው ነገር ደግሞ ይህ ነው። ስኬታማ የሆኑ ሰዎች ከአንተ የተሻለ ሁኔታ ስለነበራቸው አልጀመሩም። አንተ እየጠበቅ ያለው ቀን እነሱ ፈጽሞ አልጠበቁትም። ባላቸው ጀመሩ፣ በትንሽ ጀመሩ፣ በስተት ጀመሩ፣ በፍርሃት ጀመሩ፣ ግን ጀመሩ። አንተም ራስን ጠይቅ። የሌለኝን እየቆጠርኩ ነው ወይስ ያለኝን እየተጠቀምኩ ነው? አንድ ስልክ ካለህ በቂ ነው ለመጀመር። አንድ መጽሐፍ ካለህ በቂ ነው ለመማር። አንድ ሰዓት ካለህ በቂ ነው ለመለወጥ። ችግሩ የሌለህ ነገር አይደለም። ችግሩ ያለህን ነገር አለመጠቀም ነው። ሰዎች ትልቅ እድል እየጠበቅኩ ነው ይላሉ። ነገር ግን ትልቅ እድል ብዙ ጊዜ በትንሽ እርምጃ ውስጥ ተደብቆ ይመጣል። ማንም ትልቅ ዛፍ ሆኖ አልተወለደም። በመጀመሪያ ዘር ነበር። ማንም ትልቅ ሰው ሆኖ አልተነሳም። በመጀመሪያ ጀማሪ ነበር። አንተም ጀማሪ ለመሆን አትፍራ። የምትፈራው መጀመሪያ ይሁን፣ ሳትጀምር የሚያልፈው ዘመን ይሁን። ምክንያቱም የህይወት ትልቁ ጸጸት ሞክሬ ወደቅኩ አይደለም፣ ባለመሞከሬ ነገሮችን አጣሁ የሚል ነው። ሁሉም ነገር እስኪመቻች አትጠብቅ። ሰዎች እስኪያምኑብህ አትጠብቅ። ፍርሃትህ እስኪጠፋ አትጠብቅ። ዛሬ ያለህን ይዘህ ጀምር። ምክንያቱም የወደፊትህን የሚቀይረው ፍጹም ሁኔታ ሳይሆን ዛሬ የምትወስደው አንድ እርምጃ ነው። አስታውስ፣ ህይወት የምትሸልመው የሚጠብቅን ሳይሆን የሚጀምርን ነው። ወዳጄ፣ ከዜሮ መጀመርን አትፍራ።